ሰላም ጤና ይስጥልኝ የሄኖን ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ሁላችንንም ሊያጋጥመን የሚችል አንዳንድ ጊዜ ደግሞ በጣም ከባድ ሁኔታ ውስጥ የሚጥለንን አንድ የቢሮ ሥራ ፈተና እና መፍትሄውን ይዘን ቀርበናል። አብራችሁን ቆዩ። ፋይል ወይም አታችመንት ሳያይዙ ተያይዟል ብለው ኢሜይል ልከው ያውቃሉ? ወይስ ለሌላ ሰው መሄድ ያለበትን ሚስጥራዊ ወይም የግል ኢሜይል በስህተት ለሌላ ሰው ልከው ተጨንቀው ያውቃሉ? እንዲያውም አንዳንዴ ገና ሴንድ የምትለዋን ቁልፍ እንደተጫንን ነው ስህተታችን የሚታወሰን። ዛሬ በአውትሉክ በስህተት የላክነውን ኢሜይል ተቀባዩ ሳያየው እንዴት ሪኮል ማድረግ ወይም መመለስ እንደምንችል ደረጃ በደረጃ እናያለን። ይህ ዘዴ ሥራችንን፣ ፕሮፌሽናሊዝማችንን እና ክብራችንን ሊያድን የሚችል ወሳኝ ዘዴ ነው። እስከ መጨረሻው አብራችሁን ቆዩ። ወደ ተግባሩ ከመሄዳችን በፊት ይህ የሪኮል ዘዴ ሁልጊዜ እንደማይሰራ እና የተወሰኑ ቅድመ ሁኔታዎች እንዳሉት ማወቅ አለብን። እነዚህን ካላሟላን ሪኮል ብናደርግም ላይሳካ ይችላል። አንደኛ፣ ሁለታችሁም ወይም እርስዎም ተቀባዩም የማይክሮሶፍት 365 ወይም የኤክስቼንጅ አካውንት ተጠቃሚ መሆን አለባችሁ። ይህም ማለት በአንድ ድርጅት ውስጥ ለሚሰሩ የሥራ ባልደረቦች ሲላክ ይበልጥ ስኬታማ ይሆናል ማለት ነው። ነገር ግን ከአውትሉክ ወደ ጂሜል የሚላክን መልእክት መመለስ አይቻልም። ሁለተኛ፣ ተቀባዩ መልእክቱን ገና ያላነበበው መሆን አለበት። ካነበበው በኋላ መልእክቱን ማጥፋት አይቻልም። ሦስተኛ፣ ይህ ዘዴ የሚሠራው በዴስክቶፕ ኮምፒውተር ላይ በተጫነው የአውትሉክ አፕ እንጂ በዌብሳይት ወይም በስልክ አፕ ላይ ላይሠራ ይችላል። አሁን ደግሞ ስቴፖቹን በተግባር እናያለን። መጀመሪያ አውትሉክ ሶፍትዌር ላይ ከግራ በኩል ካሉት ምርጫዎች ሴንት አይተምስ ወይም የተላኩ ኢሜይሎች ዝርዝር ውስጥ እንገባለን። ሁለተኛ፣ ኢሜይሉን መክፈት፣ ማጥፋት ወይም መመለስ የምንፈልገውን ኢሜይል እናገኘዋለን። እዚህ ጋር በጥንቃቄ ተከታተሉኝ። ኢሜይሉን ዝም ብለን አንድ ጊዜ ክሊክ ብናደርገው ምርጫው አይመጣልንም። የግድ ኢሜይሉ ላይ ደብል ክሊክ በማድረግ በራሱ አዲስ ዊንዶው እንዲከፈት እናደርጋለን። ሶስተኛ፣ የሪኮል ምርጫችንን እንፈልጋለን። ኢሜይሉ በተለየ ዊንዶው ከተከፈተ በኋላ ከላይኛው ሜኑ ላይ ሜሴጅ በሚለው ታብ ስር አክሽንስ የሚል ምልክት እናገኛለን። እሱን ስንጫን ሪኮል ዚስ ሜሴጅስ የሚል ምርጫ ይመጣልናል። የምንፈልገውን እንመርጣለን ማለት ነው። በመቀጠል የምናየው የሪኮል አይነቶችን ሲሆን እዚህ ጋር ሁለት ምርጫዎች ያሉት ሳጥን ይመጣልናል። አንደኛ፣ ዲሌት አንሪድ ኮፒስ ኦፍ ዚስ ሜሴጅ የሚል ምርጫ ሲሆን ይህ ተቀባዩ ሳያየው መልእክቱን ብቻ እንዲያጠፋልን የምንመርጠው ነው። ሁለተኛው ደግሞ ዲሌት አንሪድ ኮፒስ ኤንድ ሪፕሌስ ዊዝ ኤ ኒው ሜሴጅ ይሆናል ማለት ነው። ይህ ደግሞ የላክነውን አጥፍቶ በትክክለኛው መልእክት እንድንተካው ዕድል ይሰጠናል ማለት ነው። በመጨረሻም ቴል ሚ ኢፍ ሪኮል ሰክሲድስ ኦር ፌልስ የምትለዋን ቦክስ ቼክ ማድረጋችሁን አትርሱ። ምክንያቱም መልእክቱ በትክክል ተመልሷል ወይስ ተቀባዩ አይቶታል የሚለውን አውትሉክ ሪፖርት በኢሜይል እንዲልክልን ያደርጋል ማለት ነው። ከዚያ ኦኬ እንላለን ማለት ነው። ሪኮል ሁልጊዜ 100% ስኬታማ ላይሆን ስለሚችል አንድ በጣም ምርጥ ቲፕ ልንገራችሁ። ይህም ዲሌይ ዴሊቨሪ ይባላል። ይህ ዘዴ ማንኛውም ኢሜይል ሴንድ ስንለው ወዲያው እንዳይሄድና ለተወሰነ ደቂቃ፣ ይህም ማለት ለምሳሌ ለ2 ወይም ለ5 ደቂቃ እንዲቆይ የሚያደርግ ነው። ይህም ማለት ሴንድ ካልን በኋላ ስህተት ካገኘን ኢሜይሉ ገና ከእኛ ኮምፒውተር ሳይወጣ አውትቦክስ ውስጥ ስለሚቆይ በቀላሉ ገብተን ማስተካከል ወይም መሰረዝ እንችላለን። ይህንን ለማድረግ ሩልስ ኤንድ አለርትስ ውስጥ በመግባት ዲፈር ዴሊቨሪ ባይ ኤ ነምበር ኦፍ ሚኒትስ የሚለውን ሕግ ማስተካከል ብቻ ነው የሚጠበቅብን። የዛሬው ቪዲዮ ለሥራችሁ ጠቃሚ እንደሆነ እና ካላስፈላጊ ጭንቀት እንደሚገላግላችሁ ተስፋ አደርጋለሁ። ከዚህ በኋላ በስህተት ኢሜይል ብንልክ እንኳን መፍትሄው በእጃችን ነው። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁም እንዲጠቀሙበት ሼር አድርጉላቸው። እንዲህ ያሉ ጠቃሚ መረጃዎች እንዲደርሶችሁ ደግሞ የሄኖን ሚዲያ ቤተሰብ ካልሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁን እናመሰግናለን። ይህ ሄኖን ሚዲያ ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው።